ሐምሌ 20 ቀን 2018 ዓመተ ኢትዮጵያ የሰዓቱን መረጃ ወደ እናንተ የምናቀርብ ይሆናል። አርዕስቶቹን እናስቀድማለን። ህገ ወጡ መጅሊስ የመስጂዶችና የመድረሳዎችን አካውንት ሊያግር መሆኑን ገለጸ። መንግስት የሰፊውን ሙስሊም ማህበረሰብ ድምጽ ሊሰማ ይገባል ተባለ። እንዲሁም ከውጭ አሜሪካ በኢራን ላይ ስታካሂድ የነበረውን የአየር ጥቃት በጊዜያዊነት አቆመች የሚሉትን መረጃዎች በዝርዝር ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። መንግስት የሰፊውን ሙስሊም ማህበረሰብ ድምጽ ሊሰማ ይገባል ተባለ። የሃይማኖት አባቶች እንደተናገሩት ለመንግስት እንዲተላለፍልን የምንፈልገው ሱፊያዎች በሙሉ ሰላም ፈላጊዎችና ሀገር ጠባቂዎች መሆናችን እንዲታወቅ ነው በማለት ገልጸዋል። አህሉ ሱናህ ወል ጀማዓ ሱፊያ ማህበረሰብ ለብዙ ዘመናት ሰላምን በማስፈን ረገድ የማይካድ አሻራ ያሳረፈ ነው በማለትም አክለው ገልጸዋል። የሃይማኖት አባቱ እንደገለጹት ትክክለኛውን እስልምና ከነብዩ መሐመድ አንስቶ እስከ ዛሬ ያደረሱት ሱፊያዎች መሆናቸው መረሳት የለበትም ሲሉም ሐሳባቸውን አጋርተዋል። ህገ ወጡ መጅሊስ የመስጂዶችና የመድረሳዎችን አካውንት ሊያግር መሆኑን ገለጸ። ህገ ወጡ መጅሊስ ያልተቆጣጠራቸው የሱፊያ መሳጅዶች ለመቆጣጠር የመስጂዶችና የመድረሳዎችን አካውንት ሊያግር መሆኑን ገለጸ። ይህ የመጅሊሱ አግላይ እንቅስቃሴ ዓለም ባንክ ቤተል አየር ጤና ላሉ የውሃብያ መሳጅዶች ላይ ሳይሆን ሱፊያውን የሚያጠቃ ብቻ ነው ሲሉ ምንጮቻችን ገልጸዋል። በዚህ መሰረት በህገ ወጥ መጅሊስ አማካኝነት ተግባራዊ ለማድረግ እየተንቀሳቀሰ ያለው መሳጅዶችና የመድረሳዎች አካውንት መታገድ የሱፊያኑ መሳጅዶች የአደጋ ተጋላጭ እንደሚያደርጋቸው ተጠቁሟል። የሚከተሉትን ህጋዊ ድንጋጌዎች ተግባራዊ የሚያደርግ ይሆናል። አንደኛ፣ የባንክ ሂሳብ አከፋፈት በተመለከተ አንቀጽ 59 ንዑስ አንቀጽ 3 የመስጂድና የመድረሳ የባንክ ሂሳቦች ከመስጂድ አስተዳደር ኮሚቴ መካከል በክፍለ ከተማ መጅሊስ አማካኝነት የሚመረጡ 3 ፊርማዎች አማካኝነት ብቻ የሚከፈቱና የሚንቀሳቀሱ ይሆናል። በመስጂዶችና መድረሳዎች ስም አዲስ የባንክ ሂሳብ ሲከፈት ከሚመለከተው የክፍለ ከተማ መጅሊስ በተጻፈ ይፋዊ ደብዳቤ ማረጋገጫ መሆን ይኖርበታል። ሁለተኛ፣ የባንክ ሂሳብ ማገድን በተመለከተ አንቀጽ 16 ንዑስ አንቀጽ 8 በማንኛውም መዋቅር ስር በሚንቀሳቀስ የባንክ ሂሳቦች ላይ አጠራጣሪ ሁኔታዎች ወይም ክፍተቶች መኖራቸው ሲረጋገጥ ከፍተኛው ምክር ቤት ሂሳቦችን የማገድ ሙሉ ስልጣን አለው። በዚህ ህጋዊ መሰረትና በተረጋገጡ አጠራጣሪ ሁኔታዎች ወይም ክፍተቶች ምክንያት የምክር ቤቶች መዋቅር የሚጠቀሙባቸውን የባንክ ሂሳቦች ከታገዱ እገዳውን ማንሳት ወይም ሂሳብን እንዲንቀሳቀስ ፍቃድ መስጠት የሚችለው በከፍተኛ ምክር ቤት ፕሬዝዳንት ወይም አስተዳደራዊ ጉዳዮችና ተቋማዊ ልህቀት ፕሬዝዳንት ፊርማና በይፋዊ ደብዳቤ ብቻ ነው። ስለሆነም ከላይ የተጠቀሱትን ህጋዊ ድንጋጌዎች ከዚህ በፊት በተከፈቱ አካውንቶች ላይ ተግባራዊ እንድታደርጉ እየጠየቅን ባንካችሁ ጉዳዩን ለስር ቅርንጫፋችሁ በግልጽ በማስተላለፍ አስፈላጊውን ትብብርና ቁጥጥር እንድታደርጉ እናሳውቃለን በማለት በደብዳቤ ገልጸዋል። ወደ ውጭ ዜና ስናልፍ አሜሪካ በኢራን ላይ ስታካሂድ የነበረውን የአየር ጥቃት በጊዜያዊነት አቆመች። ኢራን በጦር የምትንበረከክ አልሆነችም። የዩናይትድ ስቴትስ ጦር በኢራን ወታደሮች መሰረተ ልማት ላይ ላለፉት 13 ተከታታይ ምሽቶች ሲያካሂድ የነበረውን ጥቃት ማገዱን ዘገባዎች ጠቆሙ። ይህ እርምጃ የተወሰደው ዋሽንግተንና ቴህራን ለድርድር ያላቸው ፍላጎት እየጨመረ መምጣቱን የሚያሳይ ምልክቶች በመታየታቸው ነው ተብሏል። ምንም እንኳን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት በሰጡት መግለጫ አሜሪካ ሙሉ በሙሉ የተዘጋጀች የነቃች እንደሆነች ቢገልጹም ተንታኞች ግን እውነታውን አሜሪካ በጦርነት ኢራን ማሸነፍ እንደማይቻል የተገነዘበች ይመስላል እያሉ ነው። በተጨማሪም የአሜሪካ የጦር መሳሪያ እያሽቆለቆለ በመምጣቱ ፋታ ወስዶ አንድም በድርድር ለመቋጨት ደጅ እየጠናች እንደሆነም ምንጮች ያሳያሉ። ለዚህም ከትላንት በስቲያ የኢራቁ ፕሬዝዳንት አሜሪካ በአማላጅነት ወደ ቴህራን ልካቸው እንደነበር ይታወቃል።